ሰላም እንዴት ናችሁ? ይህ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡ። አውጣ ማስረጃው፣ አንተ የተናገርከው ማስረጃው ነው። ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃው የለውም። አያችሁ አይደለ? ማለት ነው ስራ ያዛያችሁ መልስ የለውም። አሁን ይሳደባል። ይሄ ነው ተወያየበት። አውጣ ማስረጃው የለውም። አያችሁ አይደለ? ማለት ነው ስራ ያዛያችሁ መልስ የለውም። አሁን ይሳደባል። ሁለተኛ እንዲህ አይነት ወሬ አታውራ። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ተሸውራችሁ ያለው ብለህ ወላሂ ክርስቲያኖች እየተጫወተባቸው ነው። ሰውዬ አንድ የሚያውቀው ነገር የለም። ማስረጃም ታሽ ይባል አያችሁት አይደለ? ህፃን ልጁና 9 ዓመት ያለች እንትን ይላል። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ወንድበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራው ወንድሜ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳት አልከኝ። ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳት አልከኝ። ምን አገባኝ? ያስገብቶ እንዲጠራርግና ከዛ እንደዚህ ይሄ እንትኑን ማለት ነው። ይሄ ታያችኋል። ይሄ እንትኑን ወንድ ብልት ያደርጋል። ጀላ በገነት የደገና አይዞ የጠባው ስፐርም ቁላ ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው። የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ወንድ ብልት እንደሚጠባ ያደርጋል። ወንድ ላይ ምላስ ይጠባል። ከንፈር ይጠባል ነበር እንዴ? ምንድን ነው ያ? እሱን ብቻ ሳይሆን ያደገውን ማለት ነው የወንድን። እሱን ደግሞ ወንዶችን ደግሞ ያስጠባ ነበረ። ያንተ በሚያሳዝን ሁኔታ በገን ያዙጥን ታሪክ ታውቃላችሁ አይደለም ማለት ነው። እነኛ ጠቋቁሮቹ ዙጥ ዙጥ ያደረጉት ነው በፊንጢጣው ጠልዘው የለቀቁትን። ለዛ ነው እኮ ስፐርሙን መቆጣጠር ማይችለው በልብሱ ላይ ሁሌ የሚረጨው። ባይዘ የጠባው ስፐርም ቁላ